ባሌ በግንኙነት ወቅት አያረካኝም። እኔ ባገኘሁት እቃ በየቀኑ በራሴን የማረካው እንደዚህ እግሬን እንደዚህ አረግና እንደዚህ አርግቼ በቃ ራሴን ማረካለሁ። ባገኘሽው ነገር በእንደዚህ አይነት መልኩ ነው ራሴን ማረካው። ከሱ በላይ ደግሞ ራሴን በእጅ በራሴ ማርካት ስላስደሰተኝ ልጠይቀው አልቻልኩም። እቃ ሲጀመር ምንም አይቆይም። ሲጀመር እኮ የኔ ባል ወንድ ነው ለማለት ይከብዳል እንዴ። በቃ በምናረገው ወቅት አንዴ ጀላውን ይከታል ያስወጣል። በቃ ምንም ጀላው ራሱ የኔ እጅ ናት። እኔ በዛ ስሜቴን የማበርደው በቃ ታኞቼ በእጄ ምናምን በማድረግ ስሜቴን አበርደዋለሁ። እሱ ከጨረሰ በኋላ ማለት ነው። ራሴን የማረካው ባገኘሁት ቁስ በጠቀስካቸው እንደዚህ ኩኒ፣ ሙዝ፣ ጠርሙስ ያሉ እቃዎች ላይ እንደዛ ነው። ስለዚህ እናንተ ቤት አሁን አትክልት ሙዝና ዝኩኒ የሚገዛው ለመብላት ሳይሆን ለራስሽ ስሜት ስትይ ነው የሚገዛው ራስሽ ለማርካት ብቻ? አዎ ከባሌ ይልቅ እንደውም በዛ ነው ደስተኛ መሆን። ይሄን ያህል ደስታን ይፈጥርልኛል በጣም። እሱም በጣም ስለምወደው መፋታት አልፈልግም። እናም ደግሞ እሱ ለኔ ደስታ ስለማይጨነቅ ከሱ ጋር ማውራትም በነዘና ነገር አልፈልግም። ራሴን በዚህ እያረከው መቀጠል ፈልጋለሁ። ምክንያቱም ራሴን በራሴ የማረገው ነገር ትልቅ ደስታን ይፈጥርልኛል። ማማገጥ አልፈልግም። እናም ደግሞ ትልቅ ደስታ የሚሰጠኝ በራሴ የማረጋቸው ነገሮች ናቸው። እየማገጥሽበት እኮ ነው። ዝኩኒና በሙዝ እየማገጥሽበት ነው ያለሽው ባልሽ በዝኩኒና በሙዝ። መጨረሻ መናገር የምትፈልጊው ነገር ካለ መልዕክት ማስተላለፍ የምትፈልጊው ነገር ካለ እድሉን እንስጥሽ። መናገር እንኳን የምፈልገው ሌሎች ሴቶች እንደኔ ራሳቸውን በእጃቸው በተለያየ ቁሳቁስ እንዳያረኩ ቢያንስ ባሎቻቸው በደንብ እንዲያረኳቸው መልዕክት ማስተላለፍ ሐሳብሽ ይሄ ነው። ሰላም ተመልካቾቻችን እንደምናችሁ እንደምንከርማችሁ የቤታችን ጓዳ የተሰኘ ፕሮግራማችን እንግዲህ ዛሬም በአዲስ እንግዳ ይዘን መተን እንግዲህ ያው ፕሮግራማችን ልንጀምር ማለት ነው። እንግዳችን እንግዲህ ብዙ ነገሮችን አሳልፌያለሁ። ያው ብዙ ከራስ ጋር የማይደረጉ ድርጊቶችን አድርጌያለሁ ራሴ ላይ። ያው ከእናንተ ገዛ ፈልጋለሁ ብላነበረ ያው ከራሷ አንደበት እንሰማለን ማለት ነው ያለው ነገር። ባለ ታሪካችን ራስሽን ከማስተዋወቅ ብትጀምሪልን። እሺ አመሰግናለሁ። ስሜ ሳምራዊት ጥበብ ይባላል። ኦኬ እሺ ሳምራዊት፣ ያው ቢሮአችን ተገኝተሽ ለኛ የነገርሽን ነገሮች አሉና እዛ ጋር የነገርሽንን ነገር የኢትዮጵያ ሕዝብ ማወቅ አለበት ነው ስለዚህ ተስማምተሽ ኢንተርቪው ለመደረግ ፈቃደኛ ነሽ ነው ዛሬ ስቱዲዮአችን የተገኘሽው እና ለኛ የነገርሽን ከመጀመሪያ እስከ መጨረሻ ያለውን ነገር ግልጽ ሆነሽ ብታስረጂን። እሺ አመሰግናለሁ። ያው ባሌ በግንኙነት ወቅት አያረካኝም። እኔ ባገኘሁት እቃ በየቀኑ በራሴን የማረካው። ባልሽ በግንኙነት ወቅት ሊያረካሽ አይችልም። አንቺ ደግሞ ባገኘሽው እቃ ነው ቀን በቀን በራስሽ የምታረኪው። ስለዚህ ከምን የመጣ ነው? ስለዚህ ከባልሽ ጋር ወጣችሁ መፍታት ማን ሞክራችሁ? ያው እሱም በጣም ስለምወደው ልጀርበበትም ሌላም ነገር ምንም ልጠይቀው አልቻልኩም። ይከፋል በሚል ሐሳብ ምንም ነገር አልጠየኩትም። ምንም ነገር የተጠየቅነው ያወራነው ነገር ስለሌለ እናም ደግሞ እኔ ከሱ በላይ ደግሞ ራሴን በእጅ በራሴ ማርካት ስላስደሰተኝ ልጠይቀው አልቻልኩም። ቆይ ታዲያ ስልሽው ራስሽን በራስሽ በምታረጊበት ሰዓት በሽታ ምናምን የለም ስልሽ አሁን ቆይ ራስሽን የምታረጊው በእጅሽ ነው ወይስ በቁሳቁሶች ነገር ነው? አብዛኛው ጊዜ የምንሰማው ዝኩኒ፣ ጠርሙስ፣ ሙዝ ምናምን ወደ ውጭ ሀገሮች ደግሞ ስንሰማ ማሽኑ አላቸው ዲልዶ ምናምን ነገር እንደውም ወደዛ እንደውም ዘመናዊ ብዙ ነገር ነው ያላቸው ወደዛ። በምንድን ነው አንቺ? ቆይ እኔ እንኳን ራሴን የማረካው ባገኘሁት ቁስ በጠቀስካቸው እንደዚህ ኩኒ፣ ሙዝ፣ ጠርሙስ ያሉ እቃዎች ላይ እንደዛ ነው። ስለዚህ እናንተ ቤት አሁን አትክልት ሙዝና ዝኩኒ የሚገዛው ለመብላት ሳይሆን ለራስሽ ስሜት ስትይ ነው የሚገዛው ራስሽ ለማርካት ብቻ? አዎ። ምን ከዛ በኋላ ትረጫለሽ? ደስተኛ ትሆኛለሽ? አዎ ከባሌ ይልቅ እንደውም በዛ ነው ደስተኛ መሆን። ይሄን ያህል ደስታን ይፈጥርልኛል በጣም። ቆይ ስለሽ ከባልሽ ጋር ተነጋግራችሁ መፍታት ወደ መፍትሄ ዶክተር ጋር ምናምን መሄድ እንደምስልሽ ለባልሽ ተነግሮ መፍትሄ መፈለጉ ይሻላል? አይ አልተነጋገርንም። ማለት የቆየሁበት ምክንያት ከነገ ዛሬ ይሻሻላል በማለት ቆይተናል እና ደግሞ ራሴን በራሴ ማርካት ስጀምር ታውቁት ከሱ ጋር ማውራቱ ማለት ነው። ስለሽ ነገ ላይ መውለድ ምናምን የሚባለው ነገር አለ አይደለም? እና ታዲያ መቼም ዝኩኒ ያስረግዞ አያስወልድሽም፣ ሙዝም እንደዛው። አዎ። ታዲያ ቆይ ነገ ላይ መውለድ ስታስቢ እንዴት ነው?
ቆይ ባልሽ ይሄኛል ምን ያህል ደቂቃ እየቆየ ነው ስልሽ አንቺን ደስተኛ ላይ ያደርግሽ ይችላል? ደቂቃ ሲጀመር ምንም አይቆይም። ሲጀመር እኮ የኔ ባል ወንድ ነው ማለት ይከብዳል እንዴ። በቃ በምናረገው ወቅት አንዴ ጀላውን ይከታል ያስወጣል። በቃ ምንም ጀላው ራሱ የኔ እጅ ናት። ምንም ደስታ አይፈጥርልኝም ከምነገር በላይ ማለት ነው። ምንም ደስታ የለውም ለኔ። ስለዚህ አንዴ እንዳስገባ አውጥቶ እንደከተተ ወደ ነው የሚረጨው ነው ወይስ እንዳስገባው ነው እዛው የሚለቀው ነው? እንት ካልገባኝ ማለት በቃ አስገብቶ እንዳወጣው ይረጨዋል። ስለዚህ ምንም ይሄ እኮ አከከሽ ነው የሚባለው መቼም። ተረድተኛል። ለዛም ነው ከሱ ይልቅ በራሴ የማደርጋቸው ነገሮች ያደርጉኛል እኮ። እሺ ቆይ ስልሽ አሁን ራስሽን በራስሽ በየቀኑ የምታደርጊውና በቀን ስንት ጊዜ ነው የምታደርጊው? ቆይ ማለት እኔ የቤት በምውል ሰዓት የትኛውንም ቁሳቁሶች ቅድም የጠቀስናቸውን ሙዝኩን ቢሆን የትኛውንም ቁሳቁስ ባገኘው ቁጥር በቃ ራሴን አረካለሁ። ፊልም ባየው ቁጥር እንደዚህ አይነት ነገሮች ስሜቴ ሲቀሰቀስ በቃ ራሴን በብዛት አረካለሁ። ፊልም ማለት ፖርን ፊልም ነው የምታየው ወይስ ኖርማል ሮማንቲክ ነገሮችን? ሮማንቲክ ነገሮችን እንደዚህ በቃ በአጠቃላይ ስሜት የሚቀሰቅሱ ፊልሞችን ሳይ ስሜት ይመጣብኛል። በዛን ሰዓት ደግሞ ራሴን እኔ በእነዚህ አይነት ቁሶች አረካለሁ። ባልሽን ኖረም አልኖረም ነው ወይስ ባልሽ በማይኖርበት ሰዓት ብቻ? በማይኖርበት ሰዓት ብቻ። በሚኖርበት ሰዓት ስልሽ አሁን እንደነገርሽኝ አንድ ያስገብቶ ወዲያው ነው የሚረጨው አልሻ። በዛ ሰዓት ደግሞ ያው ወንድም ሴትም የሆነ ሴንሲቲቭ ነገር ነው። ትንሽ ከተነካን ስሜታችን ይመጣል። የአንቺን ስሜት ቀስቅሶ እሱ ከረጨ በኋላ አንቺን ስሜት እንዴት ነው ከዛ ልታወርጅ ሞች? እኔ በዛ ሰዓት ስሜቴን የማበርደው በቃ ታኞቼ በእጄ ምናምን በማድረግ ስሜቴን አበርደዋለሁ። እሱ ከጨረሰ በኋላ ማለት ነው። እኛ ወንዶች አብዛኛውን ጊዜ ሴክስ እናደርግ ወዲያው እንቅልፋችን ስለሚመጣ እንቅልፉ ሲመጣ አንቺ በእጅሽ እያደረግሽ ራስሽን በራስሽ ታደርጊያለሽ፣ ትጨርሻለሽ ማለት ነው ስልሽ። የሆነ አውቆ አያውቅም ስልሽ ጠርጥሮ ምናምን ነገር አያውቅም። እንደዛ ነገር አይጠረጥርም። የኔ ስሜት አይገባውም። እሱ የራሱን ስሜት ብቻ ነው የሚከተለው እኮ ስልሽ። አሁን አንቺ ሀሳብሽ ምንድን ነው? ተነጋግሮ መፍታት ነው ወይስ በዚህ ነገር ራስሽን በራስሽ ባገኘሽው ነገር ሁሉ ማርካት ነው? ተነጋግሮ መፍታት አልፈልግም። ምክንያቱም በራሴ የማደርጋቸው ነገሮች ከባሌ ይልቅ እያረኩኝ ስለሆነ አልፈልግም። በዚህ ነው መቀጠል የምፈልገው። ስልሽ አሁን በምን አይነት መንገድ ነው የምታደርጊው? ማወቅ ይቻላል? ካልደበረሽ ብታሳየው ስልሽ ራስሽን እንዴት ነው የምታረጊው እና የሚለውን ነገር ማለት ነው። ማይደብርሽ ከሆነ ብታሳየው ችግር የለም። አይደብረኝም። ምን ልታደርጊ ነው? ልትወልቂ ነው? አውልቀሽ አይደለም ሳትወልቂ ኖርማል እና እያደረግሽ ልታሳይኝ ነው። ታዲያ ሳትወልቂ በምልክት አሳይኝ ነው እኮ። እኔ እኮ ማውልቅ ያስፈልጋል። ከወለቅሽማ ሌላ ነገር ነው እዚህ ጋር የሚፈጠረው። እኔም አልችልም። ስለዚህ ኖርማል ይሆናል። አኳኋኑ ድርጊቱን ብቻ ማሳየት ነው ከአንቺ የሚጠበቅብሽ ማለት ነው። እንደዚህ እግሬን እንደዚህ አረግና እንደዚህ አርግቼ በቃ ራሴን ማረካለሁ ባገኘሽው ነገር። በእንደዚህ አይነት መልኩ ነው ራሴን ማረካለሁ። ልብሴንም አቆሸሽኝ እኮ ስልሽ። ታዲያ ቆይ የሆነ አንቺ ላይ ተጽዕኖ የፈጠረብሽ ነገር የለም? በየቀኑ ዝም ብለሽ ባገኘሽው ነገር እያስወጣሽ? ተጽዕኖ ፈጥሮብኛል። ምን አይነት ተጽዕኖ ስልሽ? ያው ከዚህ በፊትም ታምሜ ያውቃለሁ። ብልቴን ታመሜ ታክሜ ነው የዳንኩት። ግን ደግሞ አሁንም ላይ ተጽዕኖ ፈጥሮብኛል ማለት ያመኛል ስልሽ። ታዲያ እንደዛ ከሆነ ለምን አታውቁም? ወይም ደግሞ ባልሽ አያረካኝም ብለሻል። እኛ ሀገር ላይ አብዛኛው ትዳር የሚበጠበጠውና የሚፈቱ በሴክስ ምክንያት ነው። የሴቷ አታረኩም ወይም እንዳያረካት ወይ መፋታት ነው ወይ መፍትሄ መፈለግ። እወደዋለሁ ካልሽ መፍትሄ መፈለግ ነው አይመስልሽ? እስከ መቼ ራስሽን በእነዚህ ነገር ውስጥ ስልሽ ሆነ ፈጣሪ የማይፈቅደው ኃጢአት ነገር ነው እዚህ ጋር እያደረግሻለሽ። ስለዚህ መፍትሄ ፈልገሽ ማድረግ ነው። ወይ ደግሞ መፍትሄ አይኖረውም እሱ ነገር ካልሽ ደግሞ እንግዲህ ከእሱ ጋር ተፈተሽ መቀጠል ነው። እንግዲህ ወንዶችን ማሳደድ ነው። እሱም በጣም ስለምወደው መፋታት አልፈልግም። እናም ደግሞ እሱ ለእኔ ደስታ ስለማይጨነቅ ከእሱ ጋር ማውራትም በእነዚህ አይነት ነገር አልፈልግም። ራሴን በዚህ እያረከው መቀጠል ፈልጋለሁ። ምክንያቱም ራሴን በራሴ የማደርገው ነገር ትልቅ ደስታ ይፈጥርልኛል። ቤተሰብ ስልሽ ነገር ላይ ምን ልጅ እንድትወልዱና አይፈልግም? በተለይ አንቺ ቤተሰብ ምናምን አይጠይቅሽም? ይጠይቀኛል። ከማለት ልጅ መቼም ከኔ አትወልጂ ከባልሽ ካልወለድሽ
እሱ ልክ ነህ፣ ግን ደግሞ ደስታዬን ስለማስፈልጥ ወይም ደግሞ እዚህ ጋር ስሜቴ ብዙ ነገር እንዳደረግ ስለሚያደርገኝ ስለዚህ ዝም ብሎ አስገብቶ ስለረጨ ብቻ ልወድ አልችልም። እንደዛ ከሆነ ወይ ሌላውን ጋብቻስ ትንሽ እንደኔ የሆነ በእጅሽ ከምታረጊው ነው ኖርማል ከሰው ጋር የምታረጊው ነገር እኩል ይሆናል ብለሽ ታስቢያለሽ? አንቺን በደንብ በሚያስጨርስሽ ሰው ካገኘሽ ያ ሰው ደስታ ሊሰጥሽ ይችላል። እንደፈለግሽ እየሆንሽ የተገለባበጥሽ ለማድረግ ማለት ነው። በእርግጥ እንዳልከው ደስታ ሊሰጠኝ ይችላል፣ ግን ደግሞ እኔ እሱ ላይ መማገጥ አልፈልግም። እናም ደግሞ ትልቅ ደስታ የሚሰጠኝ በራሴ የማደርጋቸው ነገሮች ናቸው። እየማገጥሽበት እኮ ነው። ዝኩኒና በሙዝ እየማገጥሽበት ነው ያለሽው ባይሽ በዝኩኒና በሙዝ አስቤው አላውቅም። ምክንያቱም ስሜቴ ስለሚገፋፋኝ ስሜቴ ነው ደስታዬ ነው ብዬ ስለማስብ ሌላው እንዳታስቢው ከሱ ውጭ እንደማይታ ፈልጊ። ወይም ደግሞ ሴክስ ላይ አራካሽ። ታዲያ መፍትሄው ምንድን ነው? በዚሁ መቀጠል እንደዛ ነው ሀሳብሽ ማለት ነው? ያገባኝ ትንሽ እስከ መቼ ነው እንደዚህ የምትቀጥይው ነው? ከቅድም ጀምሮ የጠየቁሽ ያለው ጥያቄ እስከ መቼ ራስሽን በማርካት የምትቀጥይው? ለዚህ ጥያቄ ከነገ ዛሬ ይሻሻላል በማለት በቃ ከሚሻሻል እኔ በዚህ ደረጃ ራሴን በማርካት እቀጥላለሁ። መቼም እኔ አሁን አንቺ ባለኝ በአንድ ያስገብቼ የሚጨርስ ከሆነ አንቺ ካልነገርሽኝ አንቺ ዝም ብለሽ ከሆነ አንቺ ደስተኛ ነሽ ብዬ ማሰብ አይመስልሽም? ለምን አይመስልሽም? እና ምንድን ነው የሚመስልሽ? እንዴ ካልነገርሽኝ የሚጠብቃል ከልብስ ታስቢው በምን አይነት መንገድ ላቅ እችላለሁ? ምክንያቱም እኔ ስሜቴን እንደጨረስኩና እንዳልጨረስኩ ከፊቴ ላይ ማየት ይችላል። የኔ ስሜት ይገባል ብዬ አስባለሁ። ምክንያቱም ባህል አይደለም። በዛ ላይ ደግሞ የሴት ነኝ። የሶስት ስሜት ላይ ስሜት እኩል አይሆንም። እናንተ ያው በደንብ ካልተረሳችሁ ቶሎ አትጨርሱም። ለዛ ነው ግን ቢሆንም አሁንም እሱ ገና እስኪገባው እያልሽ ሌላ ነገር ውስጥ ከምትገቡ ሁለታችሁ በጊዜው ተነጋግሮ መፍታትን የመሰለ ነገር የለም አይመስልሽም? ሞክራለሁ። ያው እንግዲህ ስልሽ እኛ ጋር የመጣሽው መፍትሄ እንዲኖር ምናምን አይደለም። ስለዚህ ያው እኛም የምንልሽ ተነጋግረሽ ፍቺ ወይ አንድ ላይ ኑሩ ወይም ደግሞ ፈተሽ ዝም ብለሽ ኑሪ። ግን ደግሞ የምትወጂው ከሆነ ተነጋግራችሁ በሕክምና የማይፈታ ነገር የለም። እንደዚህ ነገር በሕክምና ይፈታል። ስንፈታው ባህላዊም በዘመናዊ ሕክምና። ስለዚህ ያለው ነገር ከተመልካችን ከኛም አንጻር መፍትሄ እንፈልግልሻለሁ ማለት ነው። ስለዚህ ይሄንን ቪዲዮ ኮሜንት ላይ ያለው ነገር ሀሳብ ምናምን አንቺ ምክር ምናምን መግለጽ ይፈልጉ በኮሜንት ያስወቁናል። ወይ ደግሞ በውስጥ መስመር እናወራት የሚሉ ሰዎች ካሉ ደግሞ ያንቺን ስልክ እንሰጣቸውና በሀሳብም በምንም እንዲያግዙሽ እናደርጋለን ማለት ነው። አግባባን? በመጨረሻ መናገር የምትፈልጊው ነገር ካለ መልዕክት ማስተላለፍ የምትፈልጊው ነገር ካለ እድሉን እንስጥሽ። መናገር እንኳን የምፈልገው ሌሎች ሴቶች እንደኔ ራሳቸውን በእጃቸው በተለያየ ቁሳቁስ እንዳያረኩ ቢያንስ ባሎቻቸው በደንብ እንዲያረጓቸው ማለት ነው። ሀሳብሽ ነው ትሪት እንዲያረጓቸው ማለት ነው። ካሁን በኋላ እስኪያቸውን ራስሽን በራስሽ መርካት ሀሳብ ነሽ? ባሌ እስከሚሻሻል አለኛው አሁን እዚህ ጋር ሰው እየመከርሽ ግን አንቺ ግን እሱ እስኪሻሻል ነው የምትፈልጊው? ምክንያቱም እኔ የደረሰብኝ ነገር እነሱ ላይ እንዲደርስ ስለማልፈልግ እንደዚህ ልል የቻልኩት። እንደዛ ከሆነ እስኪ እንሞክራለን። ፓርት 2 ቪዲዮ ለመስራት እንሞክራለን። የተመልካችን ኮሜንት አይተን ማለት ነው። እኛንም ማክበረሽ ድረስ ስለመጣሽ እናመሰግናለን። ውድ ተመልካቾቻችን የዛሬ ፕሮግራም እዚህ ላይ ያበቃል ማለት ነው። ባለታሪካችን እኛን አክብራችሁ ስለመጣች እናመሰግናለን። በሌላ ታሪክ በቀጣይ ሳምንት እስክንገናኝ መልካም ሳምንት።